አንድ ቀን ጠዋት ተነስተህ መሬትን ስትቆፍር አንድ በርሜል አገኘ። ከፈትከው። ውስጡ ያለው ግን አፈር አይደለም፣ የታሸጉ $100 ኖቶች ናቸው። 1 2 3 አይደለም፣ $600 ሚሊዮን። ይህ ታሪክ ተረት አይደለም፣ በኮሎምቢያ ምድር የተከሰተ እውነተኛ ክስተት ነው። ይህን ሁሉ ገንዘብ ያገኘው ምስኪኑ ገበሬ ምን አደረገ? ገንዘቡስ የማን ነበር? ዛሬ የዓለማችንን አስገራሚ ነገር ወይም ሚስጥር እነግራችኋለሁ። ታሪኩ የሚጀምረው ሆሴ ካርሎቶስ የተባለ ገበሬ ጋር ነው። ሆሴ በኮሎምቢያ ገጠር ውስጥ የዘንባባ ዛፍ ለመትከል መሬቱን እየቆፈረ ነበር። ነገር ግን ጥቂት ሜትሮች እንደቆፈረ አንድ ሰማያዊ በርሜል አገኘ። በውስጡ የነበረው ሀብት የሆሴን ብቻ ሳይሆን የሀገሪቱንም ታሪክ የሚቀይር ነበር። $600 ሚሊዮን። ይህ ገንዘብ ለአንድ ተራ ገበሬ ታይቶም ተሰምቶም የማይታወቅ ግዙፍ ሀብት ነው። ሆሴ ግን አንድ ከባድ ውሳኔ አስተላለፈ። ገንዘቡን ለራሱ ከመውሰድ ይልቅ ለመንግስት አስተላለፈ፣ ለፖሊስ አስረከበ። ጥያቄው ግን ይሄ ገንዘብ ከየት መጣ የሚለው ነበር። መልሱ ወደ አንዱ ስም ይመራናል። ፓብሎ ኤስኮባር፣ የዓለማችን ጨካኙና ባለጸጋው የአደንዛዥ እጽ ንጉስ። ኤስኮባር በሳምንት $420 ሚሊዮን ያገኝ ነበር። ገንዘቡ ስለበዛበትና ባንክ ማስቀመጥ ስለማይችል በተለያዩ ቦታዎች እየቀበረ ይደብቀው ነበር። ጫካዎች ውስጥ፣ መሬት ስር፣ አልፎም ተርፎም ግድግዳ ውስጥ ይቀብር ነበር። ሆሴ ያገኘውን ገንዘብ ኤስኮባር ከቀበራቸው በመቶዎች የሚቆጠሩ ካዝናዎች አንዱ ብቻ እንደሆነ ይነገራል። ኤስኮባር ከሞተ በኋላ ይህ ሁሉ ሀብት የት እንዳለ ማንም አያውቅም። ብዙዎች የኤስኮባርን ውድ ሀብት ፍለጋ ወደ ጫካ ቢሄዱም አብዛኛው ገንዘብ መሬት ውስጥ በሻጋታ እየጠፋ ነው። የሆሴ ግኝት ግን ዓለምን አስገርሟል። መንግስት ገንዘቡን ለድሆች መርጃ እና ለልማት እንደሚያውለው ቢናገርም መንግስት ገንዘቡን ለድሆች መርጃና ለልማት እንደሚያውለው ተናግሮ ያው የት እንደገባ ግን አይታወቅም። እናንተ ብትሆኑስ መሬት ስር $600 ሚሊዮን ብታገኙ ምን ታደርጉ ነበር? ለመንግስት ትሰጣላችሁ ወይስ ለራሳችሁ ትወስዳላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ስለከታተላችሁኝ አመሰግናለሁ። ቪዲዮውን ላይክ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ።